ሀበሻ ዛሬ ኢትዮጵያና ኤርትራ በእስላማዊ ታሪክ ውስጥ ልዩና ከፍተኛ ስፍራ ያላት ምድር ናት። እስልምና ከመደገፉ ጀምሮ ከአፍሪካ ጋር ያለው ግንኙነት በሀበሻ ተጀመረ። ይህም ከአረብ ዓለም ውጭ የመጀመሪያው የእስልምና መጠጊያ ሀገር እንድትሆን አደረጋት። ሀበሾች ሙስሊሞች እስልምናን ብቻ አልተቀበሉም፣ ከባህላቸው ጋር አዋሃዱት። የአፋር፣ የሶማሌ፣ የሐረሪ፣ የኦሮሞና የአማራ ሙስሊሞች በቋንቋ፣ በልብስ፣ በሙዚቃና በማኅበራዊ ሕይወት ልዩ መለያ አላቸው። ሐረር እንደ የአራተኛው ቅዱስ ከተማ መቆጠሯ የዚህ ምሳሌ ናት። በነቢዩ መሐመድ ዘመን በመካ የተከፈተው ስደት ሙስሊሞችን ወደ ሀበሻ እንዲያወሩ አስገደዳቸው። ይህ የመጀመሪያው ሂጅራ ነበር። ነጃሺ አስሃማ ፍትሐዊነቱና የሰውነት ክብሩ በታሪክ የተመዘገበ ነው። የቁርአን አያት አንቀጽ ሲሰማ ልቡ ተነካ። ሙስሊሞችን አሳልፌ አልሰጥም አለ፣ እንኳን ለእናንተ ለመካ መሪዎች አሳልፌ አልሰጣቸውም በማለት ተናገረ። ይህ ክስተት ሀበሻን በእስላማዊ ታሪክ የፍትህ ምድር አድርጓታል። እስልምና በሀበሻ በሰላማዊ መንገድ የተስፋፋ ሃይማኖት ነው። የአረብ ነጋዴዎች በዘይላ፣ በመሳዋ፣ በዳላክ ደሴቶችና በአፋር ክልል መካከል የንግድ ግንኙነት ነበራቸው። እነዚህ ነጋዴዎች እስልምናን ከንግድ ጋር አመጡ። ሀበሾች ሙስሊሞች እምነቱን በባህል፣ በቋንቋና በአካባቢ ሕይወት ውስጥ አጣጣሙት። ከ8ኛ እስከ 16ኛ ክፍለ ዘመን ድረስ በሀበሻ ውስጥ ታላላቅ የሙስሊም ሱልጣኔቶች ተቋቋሙ። ሸዋ ሱልጣኔት፣ ቀደምት ኢስላማዊ መንግሥት ይፋት፣ ከንግድና ከዲፕሎማሲ ጋር የተገናኘ አዳል ሱልጣኔት በአህመድ ግራኝ አልጋዚ ዘመን ከፍተኛ ኃይል ያላቸው እነዚህ ሥልጣናት እስልምናን፣ ሕግን፣ ትምህርትንና ኪነ ሕንፃን በሀበሻ ሕይወት ውስጥ አስገቡ። የጥንት ሙስሊም ሀበሾች ታሪክ የፍትሕ፣ የስደተኞች መጠጊያ፣ የሰላም ስፋትና የባህል ተዋህዶ ታሪክ ነው። እስልምና በሀበሻ በጦርነት ሳይሆን በሰብአዊነት፣ በንግድና በመልካም ምግባር ተስፋፋ። ይህ ታሪክ ዛሬም ለአንድነትና ለመካከለኛነት ትልቅ መልእክት ይይዛል።